እንደምን አላችሁ እንደምን አመሻችሁ። አሁን ኦልሞስት ወደ ከሰዓት በኋላ ነው። ይቺን በጣም አጠር ያለች መልእክት ለእሳቶች ማስተላለፍ እፈልጋለሁ። በአማርኛ ነው የማደርገው። መጨረሻ ላይ ምናልባት ጊዜ ካገኘው በኦሮምኛ ላደርግ እችላለሁ። ነገር ግን እቺን በአማርኛ ማድረግ የፈለኩበት ምክንያት ይሰማችኋል? እስቲ ታምስ አፕ አርጉና ምናልባት የሚሰማ ከሆነ እቀጥላለሁ። ይሰማል መሰለኝ። ይሰማችኋል? ይሰማል? ኦኬ ጎሄድ የሚል መልእክት ብትሰጡኝ እጃችሁን አንስታችሁ ያ ቬሪ ጉድ ይሰማል ማለት ነው። ቴንክ ዩ መርጋ። በጣም የሚገርም ነው ይሄ መልስ የማይ በጣምም ሰብስታንስ ስለሌለው ትላንት ማታ የቀረቡት ሁለት ሰዎች ኦሮሞ ነን ብለው የቀረቡት እሳት ላይ ከፍተኛ ኦሮሞን ያመላከተ ወደ የኦሮሞ ፖለቲካ ቡድኖችን ወደ እነሱ ያነጣጠረ መልስ ለመስጠት ትንሽ ሞክረዋል። ይሄ እነሱ የተናገሩትም ቢሆን ይዘው የቀረቡትም መስረጃ ምንም አይነት ሰብስታንስ ስለሌለው ብዙም ቫልዩ የሌለው ነገር ስለሆነ ግን ይሄ ነገር ከተደጋገመ ለሚሰማ ሰው እውነት ሊመስለው ይችላል። ስለዚህ እነሱ ባወጡ ቁጥር ይሄ ግዴታ አለብን መመለስ፣ መልስ መስጠት ግዴታ አለብን። እንደ አንድ ኦሮሞ ሰው ትግል ውስጥ እንደነበረ ሰው እንደዚህ አይነት ነገር ስንዘራ ቀጥታ የሆነ አታክ በኦሮሞ ላይ እና በኦሮሞ ግሩፕ ላይ ሲሰነዘር መመለስ አለብኝ የሚል ነው ዲሲሽን ውሳኔ የወሰድኩት። ትላንት ማታ እሳት ሁለት ሰዎች ይዞ መጣ። አንዱ ዶክተር መኮንን ነው፣ አንዱ ደግሞ ኦቦ ገለታ ናቸው። አቶ ገለታ ተብሎ የተጠሩ ሁለት ኦሮሞዎች ናቸው። እነዚህ ኦሮሞዎች እነ በቀሌ ገርባ የኦሮሞ ነፃነት ግንባር ተወካዮች ያስተላለፉትን የኦሮሞ ግሩፖች ያስተላለፉትን ውሳኔ በተለይም የአሁኑን ሁኔታ በሚመለከት ያቀረቡትን አስተያየት ወይ ደግሞ ውሳኔ በመቃወም እና ክሪቲሳይዝ ለማድረግ ነው ያወጡት። ይህን መግለጫ እንደ ግምገማ አይነት ነገር ነው። አንደኛ ነገር እነዚህ ሁለት ግለሰቦች በጣም እናዝናለን፣ ይሄ ኋላ ቀር ፖለቲክስ ነው፣ የጎጥ የዘረኝነት ፖለቲካ ነው፣ ኦሮሞ በስፋት መታየት አለበት፣ ኢትዮጵያ ማለት በቃ ይሄ ፌደራል ሲስተሙን በመውቀስ በማሳነስ የተለያዩ አይነት ቃላቶችን ሲሰነዝሩ ነው ያመሹት። እና በጣም ገረመኝ። ከነሱ ከሁለቱ አንደኛው ዶክተር ተብዬው አንድ ዶክተር ስለ ኦሮሞ ነኝ ብሎ ስለ ራሱ የሆነ ወገን ሲያወራ አትሊስት የራሱን ሂስትሪ ማወቅ አለበት። ቢያንስ ሚኒመም ሪኳየርመንት የራሱ ህይወት፣ የራሱ ሂስትሪ፣ የቤተሰቡ እንዴት እዚህ ደረጃ እንደደረሰ ኦሮሞ እንዴት እንደዚህ አይነት ጥያቄ ለማቅረብ እንደተነሳሳ ለምን ምክንያቱም ማወቅ አለበት። እኮ ኢትዮጵያን ለማውደም ነው፣ ይሄ ወደ ኋላ ቀረ አስተሳሰብ ነው፣ ኋላ ቀረ ጥያቄ ነው፣ እኔ በኦሮሞነት አፈርኩ እንደዚህ። ይሄ እሳቶቹን ለማስደሰት ብቻ ሌሎቹ የኢትዮጵያን ግሩፕ ለማስደሰት ብቻ የቀረበ ነው እንጂ በምን ምክንያት ነው እንደዚህ አይነት ደረጃ የደረሱት? ለምንድን ነው ይህን ውሳኔ ያስተላለፉት? የኦሮሞ ፍላጎትስ ምንድን ነው? ከኦሮሞ ታሪክ
ከኦሮሞ ኤክስፒሪየንስ ከኦሮሞ ፖለቲካ ጋር ያልተዋወቁ የረሱ ወይንም ደግሞ ያላነበቡ ወይ ደግሞ ኤክስፒሪየንስ ያላገኙ ግለሰቦችን አምጥቶ እንደ መቀለድ ነው። ይሄ እነዚህ ኦሮሞ ፖለቲካ ድርጅቶች እዛ የተሰባሰቡት ዝም ብሎ ለማፌዝ ሳይሆን የአሁኑን ሁኔታ ገምግሞ አንድ እነሱም የተሰማቸው እንደ ኦሮሞ ድርጅት የተሰማቸውና ይሆናል ብሎ ያሰቡትን ነው ያቀረቡት። እና ይሄ ያልተመቻቸው ግለሰቦች በተለይም እሳት ኦሮሞ ላይ ያነጣጠረ ፕሮፓጋንዳ ስለሚነዛ የግዴታ መልስ መስጠት ነበረባቸው። እሳት ህዝቡን ለማጋጨት የሚለውን ክላሪፋይ ለማድረግ ነው። ምንድነው ኦሮሞ የሚፈልገው? በፌደራሊዝም ላይ ያላቸውን አቋም፣ በፍንፍኔ ላይ ያላቸውን አቋም፣ ይሄ የነሱ አቋም ሳይሆን የኦሮሞ ህዝብ አቋም መሆኑን ነው ያላወቁት እነዚህ ሁለቱ ግለሰቦች። ኦሮሞ የ50 ዓመት ትግል ውጤት መሆኑ በሴንትራል ገቨርንመንት በኢትዮጵያዊነት የሚል የኢትዮጵያ ፖሊቲ ስር 130 ዓመት ኖሯል ኦሮሞ። 130 ዓመት ኖሮ ምንም ውጤት ያለመጣ የተጎዳ ከመሬቱ የተነጠቀ መብቱ የተረገጠ እንደ አንድ ሰው ያልታየበት እንደ ፍጥረትም ያልታየበት አገር የነሱ የዚህ ውጤት ናቸው። እነዚህ ድርጅቶች የዚህ ውጤት ስለሆኑ ለህዝባቸው ይመቻል፣ ይሆነናል፣ ይስማማናል ብሎ ያወጡት ነው። መቀበል አለመቀበል የራሳቸው ጉዳይ ነው። ነገር ግን ከሂስትሪ ጋር ያልተገናኘ ከኦሮሞ እንቅስቃሴ ታሪክ ጋር ያልተገናኘ ዝም ብሎ በስሜታዊ የሆነ አስተያየት ሲሰነዝሩ ነበር። እኔ አሳዘኑ። ምክንያቱም አንደኛ ነገር እነዚህ ሰዎች ምኑንም አላወቁም። ስለኛ ታሪክ፣ ስለኛ ትግል ታሪክ በምን አይነት መንገድ እዚህ ደረጃ እንደደረስን ሁሉ አላወቁም። ዝም ብሎ ነው የሚያወሩት። አንደኛ ነገር ይሄ ፖለቲካ ወደ ኋላ ቀር ፖለቲካ ነው። ዶክተር መኮንን ፖለቲካው ወደ ኋላ ቀር ፖለቲካ አይደለም። ፌዴራሊዝም እንዲያውም ብዙ አገር የሚጠቀምበት ሴንትራል ጋቨርንመንት በሰው ላይ ጫና እንዳይፈጥር የፓወር ሼሪንግ እንዲፈጠር ባላንስ እንዲፈጠር ብዙ አገሮች ናቸው ይሄን ሲስተም የሚጠቀሙበት። ይሄን ነገር እንደገና ወደኋላ ተመልሰ ሂስትሪ እና የገቨርንመንት ፎርሜሽንን ሪፈር ብታረግ ይሻላል። ምክንያቱም ብዙ አገሮች ይሄን ነው የሚጠቀሙት። ግን ያንድን ዘር ዶሚኔሽን የሚፈልጉዋል። ለምሳሌ ስሪላንካ ላይ የስሪላንካ ጎሳ ትልቁ ለምንድን ነው ፌዴራሊዝምን ያልተቀበሉት? እዛ ውስጥ ያሉ የታሚል ዘሮች ትንሽ ስለሆኑ እምቢ አሉ። ምክንያቱም የነሱን ዶሚኔሽን የሚቀጥልበት። ለዚህ ነው ታሚል ሚሊሻ ብዙ ደም የፈሰሰ ትግል ያደረገው። መጨረሻ ላይ በዌስቶች ታግዘው አጠፏቸው እንጂ ሌላው አሁን ለምሳሌ ኔፓል እዛ አጠገብ ነው፣ ኢንዲያ እዛው ነው። በሙሉ ፌደራል ሲስተምን አዳፕት ያደርጉ ናቸው እና በሰላም መኖር የጀመሩ ህዝቦች ናቸው። ይሄ እንዴት ማየት ተሳናቸውና ነው እነ በቀሌ የፌደራል ሲስተሙን እንፈልጋለን? እነዚህ ሰዎች እኮ እንገነጠላለን አላሉ። ከሌላ ኢትዮጵያ ብሔር ብሔረሰብ ጋር እንኖራለን። ነገር ግን ፌደራል ሲስተሙ አትሊስት የኦሮሞን ኢንትረስት ሪፍሌክት ማድረግ የሚችል አንድ ሲስተም ዲቫይስድ የሆነ ፌደራል ሲስተም ትክክለኛ ፌደራል እንዲኖር ይሁንልን፣ እሱን ፕሮቴክት እናደርጋለን የሚል የጎጥ ነው የዘር ነው የምንድን ነው የናሮ ናሽናሊዝም የሚባለው ከጥንት ጀምሮ ተያይዞ እንደው የተለማመዳችሁ ስለሆነ ለኛ አዲስ አይደለም። እንደዚህ አይነት ንግግር እኛ መብታችንን ስንጠይቅ ሁለቀን እናንተ ጠባቦች እናንተ እንደዚህ ይሄማ የለመድነው ነው
ያደግነበት ነው። ስለዚህ ይሄ ምንም አይነት እንትን አያመጣም። በተለይ ዴሞክራሲ ለምን ዴሞክራሲ ከምኒልክ ጀምሮ ኃይለ ሥላሴ በደርግ በወያኔ ለምን ዴሞክራሲ አልመጣም ታዲያ? ለምን ዴሞክራሲ እንፈልጋለን የምትሉት 130 ዓመት እድል ነበራችሁ። በተለይ የነፍጠኛ ሲስተም የአማራዎች ራሳቸውን ኦርጋናይዝ ማድረግ ጀምሯል። ግን የአማራው ሩሊንግ ክላስ የሚኒልክ ሰፋሪዎች እዛች አካባቢ ነው የቀረው። አሁን ኢትዮጵያ የሚባለው በቃ እኮ እየመነመነ ሁሉም ሰው የፌደራል ሲስተሙን እየፈለገ በየራሱ ድንበር ውስጥ የራሱን ሀገር እያቋቋመ ፌደራሊዝም ላይ እንገናኛለን እያለ ሌላው ቀርቶ እናንተ ቤዝ የነበረው አማራው ኖ በአማራነታችን ተጎተናል፣ እኛም እንደ አማራ ኦርጋናይዝድ ነው። ዩአር ጎን ወደኋላ እየቀራችሁ ነው። አየ አሁን መጥቶ መጨረሻ ላይ አይ ኢትዮጵያ የቀረው ጋሪሰን ሲቲ ውስጥ ነው የቀረው። እነዚህ የሚኒልክ ሰፋሪዎች ጠበንጃ ያዦች አዲስ አበባ፣ ሻሸመኔ፣ ጎባ አልፎ የድሮ አማራ የሚኒልክ አሽከሮች የሰፈሩበት አካባቢ ነው ኢትዮጵያ የሚባል ከበሮ የሚመታው። ስለዚህ ያ የእናንተ ኢትዮጵያ እየመነመነ በሽታ እንዳያዘው እንትን እያለቀ እየመነመነ ነው እና ስለዚህ ያን ተስፋ ቆርጣችሁ ሜን ስትሪሙን ጆይን ብታደርጉ ይሻላችኋል ነው የምለው። የኔ ሰጀሽን ነው። ሌላው ያቀረባችሁ የግሎባላይዜሽን ነው። በዚህ ዘመን ግሎባላይዜሽን በተባለበት ጊዜ ዓለም በሚገናኝበት ጊዜ የጎጥ ፖለቲካ ለሚቴል ዩ ሳምሲንግ ግሎባላይዜሽን እኮ የኢምፔሪያሊስቶች ማታለያ የኢምፔሪያሊስቶች በዝወርድ ነው፣ እነሱ የሚጠቀሙበት ነው። ግሎባላይዜሽን ጥቅም አለው። አዎ ጥቅም አምጥቷል። ምክንያቱም ቴክኖሎጂ ዴቨሎፕመንት እና ኔትወርኪንግ ኢንፎርሜሽን ሱፐር ሃይዌይ የሚባለው የኢንተርኔት የምናምን ግንኙነት አምጥቷል። እሱን አልክድም። ነገር ግን ከግሎባላይዜሽን ፎከሱ ምንድነው? ኢኮኖሚክ ሲስተም ነው፣ ኢኮኖሚክ ኢንቴግሬሽን ነው። ስለ ኢኮኖሚ ነው ግሎባላይዜሽን ማለት። ግሎባላይዜሽን ማለት ማርኬት ኢኮኖሚ፣ ማርኬት ዓለምን ዶሚኔት ያደርግበት። ማን ነው ዶሚኔት የሚያደርግ? ኮርፖሬቶች ናቸው ዶሚኔት የሚያደርጉት። የነሱ የኮርፖሬት ጥያቄ ነው ይሄ ግሎባላይዜሽን፣ የነሱ ፕሮፓጋንዳ ነው። ግሎባላይዜሽን ምንድነው? አሁን ግሎባላይዜሽን በዓለም ላይ የሚያደርገው ኮርፖሬቶች እየሄዱ መንግስትን ዲስትሮይ እያደረጉ፣ ለምሳሌ በቅርብ ጊዜ የተደረጉትን ነገሮች ልንገራችሁ። ገዛፊን ገደሉ፣ ዲስትሮይ ያደረጉ ያን ሀገር። አሁን ኦይሉን ራሳቸው ናቸው የሚወስዱት። አፍሪካ ውስጥ ስንት ሀገር እየበጠበጡ፣ ሚድል ኢስት እስካሁን ድረስ ሰዳም ሁሴንን በመግደል ምን በማድረግ ይህም ብጥበጣ ሁሉ የሚያደርግ አፍጋኒስታን ውስጥ ራሳቸው በፈጠሩት ቴሮሪስት ግሩፕ እነሱ ኋላ ይህን ነው እያሉ ለኢኮኖሚክ ኢንትረስት ብቻ የሚሄዱ የኮርፖሬት ኢምፓየር ነው። ያ ነው ግሎባላይዜሽን። ይሄ ግሎባላይዜሽን በጣም አቢዩዝድ የሆነ ወርድ እየተጠቀማችሁ የማያውቁትን ሰዎች ኮንፊውዝ ታደርጋላችሁ። ግሎባላይዜሽን ማለት የኢምፔሪያሊስቶች ቃላት ነው። ዓለምን ለማጥቃት፣ ዓለምን የኮርፖሬት ስር ለማስገባት፣ የጥቂቶቹ ስርዓት ስር ዓለምን ለማስገባት፣ ኮንትሮል ለማድረግ፣ ኢኮኖሚውን፣ ምኑን፣ ሶሻል ካልቸሩን በሙሉ ዶሚኔት ለማድረግ የሚጠቀሙበት ቃል ነው። ግሎባላይዜሽን ነው። አንድ ዓለም ያ ምስ ፕሌስድ የሆነ ምስ ኢንተርፕሬትድ የሆነ ፎከሱን የሳተ አይነት ቋንቋ ሰውን ለማወናበድ አትናገሩ። ምክንያቱም ትክክል አይደለም። ያ ነው ይሄ ግሎባላይዜሽን የሚባለው። በዓለም ላይ ኬዎስ በመፍጠር አሁን ብዙዎቹ አሜሪካ ሶሻሊስቶች ምን ይሉታል? ዲዛስተር ካፒታሊዝም ይሉታል። ሌሎቹ ዘ ሾክ ዶክትሪን ነው የሚሉት።
ይሄ ግሎባላይዜሽን የሚባለው ዓለምን ለማጥፋት ኮምፕሊት ኮንትሮል ለኢምፔሪያሊስቶች ለመስጠት ትናንሽ ሀገሮችን ለመዋጥ ኮይንድ የሆነ ቃል ነው እንጂ ይሄ ግሎባላይዜሽን እያላችሁ just forget that ዋጋ የለውም እሱ። በጣም አዝኛለሁ። በጣም ያሳዝናል። ይሄ ጎጠኝነት ነው። ይሄ ጠባብ ነው። ይሄ እንትን ነው። በጣም የገረመኝ ሁለቱም ሰዎች የሚያወሩት ሰብስታንስ የለውም። ከዛ ውስጥ የማነሳ ነገር አጣው። ግን ፕሮፓጋንዳችሁን አትሊስት መልክ ብታስይዙ ይሻላል ለማለት ነው። ፕሮፓጋንዳችሁን መልክ ማስያዝ አለባችሁ። የነበቀለ ጥያቄ የነበቀለ ያቀረቡት የኦሮሞ ድርጅቶች ያቀረቡት ትክክለኛ ነው። አዲስ አበባ ኦሮሚያ ነው ፒሪየድ። ማንም ሰው አይደራደርም እዛ ላይ። የኦሮሚያ ሀብት ነው። የኦሮሚያ አገር ነው። በኦሮሚያ ነው የሚገዛው። ወደዳችሁ ጠላችሁ ይሄ ፌደራል ሲስተሙ ደግሞ እንዲያውም እናንተ ከኛ ነው የምትጠቀሙት። እኛ ነፃነታችን ካወጅ ያ ፌደራል ሲስተም የሚባለው ባዶ ነው የሚቀረው። ምክንያቱም እኛ ለዛች ሀገር ኦሮሞ ነው ግሮስ ናሽናል ፕሮዳክት ይሄኛ ያክል አመጣን የምትለው የጂዲፒ 80% ከኦሮሞ ነው የሚወጣው። ሃይድሮ ኤሌክትሪክ ፓወርን ተመልከት፣ ቡናን ተመልከት፣ ወርቅን ተመልከት፣ ጫት ተመልከት። ሃርድ ካረንሲ የሚያመጣው ከኢትዮጵያ ውስጥ የሚፈልቅ የሚገኘው ምርት በሙሉ ከኦሮሚያ ነው የሚወጣው። ያ ነው የሚያሳብዳችሁ እናንተ ያ ሪሶርስ ለመያዝ። ሪሶርሱ እንግዲህ ያ ቱቦ መታረቅ ከእናንተ ልታመልጥ ነው። ምን ልትሆኑ ነው? ኦሮሞ ነቃ። ያን ሪሶርስ እኔ ነኝ የሚወስነው። እኔ ወስኜ ለፌደራል እንትኑ ማነው ፖቱ እኔ ነኝ ምን ያህል እዛ ፖት ውስጥ መግባት ያለበትን ዲሳይድ የማደርገው እኔ ነኝ። ሀብቱ ከኔ ነው። ሀብቱ ከኔ አገር ነው የሚወጣው እያለ ነው። ስለዚህ ያ ነው እናንተን አንሳፍስፎ ሊገላችሁ። ኦሮሞ አዲስ አበባን በአንድ ቀን ማንበርከክ እንደሚችል አላወቃችሁም እናንተ። ምንም አታውቁም። ምክንያቱም መዝጋት ብቻ ነው አራቱን በር ታጽፍ። ከዛ በኋላ ምን ይሆናል? ኦሮሞ ሆደ ሰፊ ነው። ገራም ህዝብ ነው። የዋህ ህዝብ ነው። በአዳፕቴሽን ሰውን ያሳደገ ሉበባሳ እያለ እንደው ምርኮኞቹን ሉበባሳ እያለ ሉበባሳ ማለት አንድ ሰው ምርኮኛ መጥቶ ምርኮኛ ይዘህ ከመጣ እሺ ካንተ ጋር ይኖራል ሉበባሳ ነው የሚባለው። እና ያ ሁሉ ሲስተም በዛ ሲስተም ከህዝቡ ጋር እየኖረ ነው ኦሮሞ። እናንተ አይ ዶንት ኖ ምን እንደምትፈልጉ ምን እንደሆናችሁ ምን ለመሆን አንደኛ ነገር እናንተ ማወቅ ያለባችሁ በተለይ የሚልክ ሰፋሪዎች በምንም ተአምር ይሄን I can assure you million times በምንም ተአምር ያ የሚኒልክ ሲስተም የኃይለ ሥላሴ ሲስተም over our dead body ተመልሶ አይመጣም። ይልቁንስ get used to it ተለማመዱት። አዲሱን አትሞስፌር ተለማመዱ። አዲሱን የዛን አገር ሪያሊቲ you have to get used to it። at least ህዝቡ እናንተን ጥሎ ሄዷል። እናንተ ዋይን ስታረጉ ስለምኒልክ ዘመን ስለዛ ባንዲራ ይዛችሁ ስትሉ ህዝቡ ጥሏቸው ሄዷል። ስለዚህ እኔ የምለው እንደዚህ አይነት ዋይኒንግ ትታችሁ እንደዚህ ያለው ከኔ እንደዚህ ያለ ከዚህ እንደዚህ ያለ ቋንቋች አንደኛ ነገር ላርማችሁ የምፈልገው ይሄ ፌደራል ሲስተሙ የሚያካትተው ቋንቋን ብቻ አይደለም። ቋንቋ በቋንቋ በዘር ነው። በዘር ላይ በባህል ላይ በቋንቋ በቴሪተሪው አይደንቲፋይድ ሆኖ ነው እናንተ ለማንቋሸሽ በዘርና በቋንቋ አይደለም። በቋንቋ አይደለም። በኦሮሚያ አንድ ሀገር ነች።
ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ኦሮሚያ አንድ ሀገር ነው። በአገር ላይ የተመሰረተ ነው። ሲዳማ አንድ ሀገር ነው። ወላይታ አንድ ሀገር ነው። እነዚህ በምኒልክ ጊዜ የተያዙት ኮሎናይዝድ የሆኑት ኮሎኒ ስር የገቡት በጠበንጃ በውጭ ሀገር በአውሮፓውያን በዩሮፕ እና በራሽያን ጠበንጃ የተንበረከኩ ናቸው። እነሱ በዛን ጊዜ ኮሚኒኬሽን ስላልነበራቸው ፈረስና ጦር ብቻ ነበራቸው። በዚህ ነው እስከ 5 ሚሊዮን ድረስ ኦሮሞ አልቆ ነው። በቀላል አይደለም ያገኛቸው። ከዚህ በኋላ እንደዚህ አይነት ቀልድ የለም። I can assure you that there is but joke የለም ከዚህ በኋላ። እንግዲህ ኦሮሞ ከወደ ኋላ ተመልሶ እናንተን አምጥቶ እጅ ሰጥቶ አይደለም አታገኙትም ነው አታገኙትም። ስለዚህ ይልቁንስ እንደ እኔ የምመክራችሁ ብዙ ጊዜ ከዚህ በፊትም በአማርኛ ተናግሬያለሁ። እኔ ብዙ ጊዜ አማርኛ አልናገርም፣ ግን በአማርኛ ነግሬያቸዋለሁ። ያልኩት በተቻለ መጠን ከጊዜው ጋር ለመሄድ ሪያሊቲውን አንደርስታንድ ማድረግ። ሪያሊቲው ምንድነው? what is the reality on the ground? go research አድርጉ። ባላገር ውስጥ ሄዱ። ኦሮሞ እንዴት ፊል ያደርጋል? how does ኦሮሞ feels? አንድ ኦሮሞ ገበሬ ምን ያህል ነው የሚሰማው? ምንድነው የሚካሄደው? ምን ሰራስ? እኛስ ምን ሰራን? ምን አጠፋን ኦሮሞ ላይ? ለምንድነው እንደዚህ ያመረረው? ለምንድነው ልጁ ሄዶ ባዶ እጁን ታንክ ፊት ለፊት የሚቆምበት ምን ምክንያት አለ? አይታችኋል? ምን ያህል ይሄ ወጣት አንኤምፕሎይድ ወጣት እንዳለ አይታችኋል? ምን ያህል የፍንፍኔ ዘር ተነቅሎ ለማኝ እንደሆነ። ለማኝ ብቻ አይደለም፣ በእኛ ባህል የሌለው ልመና ብቻ ሳይሆን ዘበኛ ሆነ። ከቤቱ ተባሮ ከንብረቱ ተባሮ ምን ያህል ነው ፋብሪካ እየከፈታችሁ ለዛ አካባቢ ትምህርት ቤት ሳታቋቁሙ የዘረፋችሁ? ስንት ዓመት ነው የተዘረፈው? ይሄን ሁሉ ታውቃላችሁ? ለመሆኑ ይሄ ይገባችኋል ወይ ነው የኔ ጥያቄ። እንደዚህ ወጣችሁ እንደዚህ በጣም ሬት በሞላበት ከኛ እጅ እንዳልበላችሁ፣ የኛን ጤፍ እንዳልበላችሁ፣ የኛን ቅቤ እንዳልወጥ፣ የኛን ወተት እንዳልጠጣችሁ አይነት ሆናችሁ ዛሬ በዚህ አይነት ጥላቻ መንፈስ የሚታወሩት ትንሽ ቅር አይላችሁ? እንደዚህ አይነቶቹን ምንም ኢንፎርሜሽን የሌላቸውን ኦሮሞ እያመጣችሁ እና የእናንተ አጫውጫቢዎችን እያመጣችሁ እዚህ ላይ የምታስለፈልፉ አታፍሩ? ትንሽ ማፈር የለም? ሰው እኮ ያፍራል። ሰው ትንሽ እኮ ይሰቀጥታል እኮ። እንዴት አይሰማችሁ? እኔ ይሄ ነው በጣም የሚገርመኝ። ብዙ ጓደኞች አሉኝ አማራ ልጆች፣ በተለይ ኢሃፓ ውስጥ የነበሩ ብዙ ጓደኞች። ብዙ ጊዜ እንከራከራለን፣ ግን ሪዝነብሎች ናቸው። ከኔ ጋር ይነጋገራሉ። እኔም የኔን ኬዝ አርጋ እነሱም ያቀርባሉ። ፋይናሊ መጨረሻ ላይ ሄደው የነሱ ጥያቄ ኦኬ፣ ለምን ቁቤ? የቁቤ ጥላቻ፣ የኦሮሞ ቋንቋ ጥላቻ፣ የኦሮሞ በራሱ በእግሩ የመቆም ሙከራ ጥላቻ በጣም ያስቁኛል። እነዚህ እኮ ማይሞች አይደል፣ የተማሩ ሰዎች ናቸው። የተማሩ ሰዎች ምን ይላሉ? ለምን ላቲን ቋንቋ ፊደል ወሰድክ? ለምን በአማርኛ ኦሮምኛ አትጽፍም? That's none of your business. Entirely none of your business. የኛ ቢዝነስ ነው። እኔ የሚፈልገውን እኔ እንደሆንኩት ሆኜ ካንተ ጋር ነው። አንተ እንደሆንከው አይደለም፣ አንተ እንደፈለከው አይደለም። ኦሮሞ ለዚህ ነው ፌደራሊዝምን የፈልገው። እኔ የሚፈልገው let me decide የራሴን ፌት፣ የራሴን ኢኮኖሚ፣ የራሴን ሪሶርስ እኔ ዲሳይድ ላርግ። ለፌደራል ፖቱ የማመጣውን ለሴንትራል ገቨርንመንት የማመጣውን በኔ ሁሉም የያቅሙን ሲያመጣ ስቀር እኔም የራሴን ያቅሜን የፈለኩትን አመጣለሁ። let me decide my own fate. how about ኦሮሞ ነፃነቱን ይፈልግ? እኔ አሁን ለምሳሌ ኮምፕሊት ኢንዲፔንደንስ ነው ፈልገው። ኦሮሚያ ሪፐብሊክ እስኪቋቋም ድረስ ወደ ኋላ አይደለም። ይሄን ነው ፋይት ማድረግ እስከ መጨረሻ ድረስ ኦሮሞ
ነፃነቱን ቢያገኝ 100% ሹር 20-30 ዓመት ውስጥ ከማንም ካደጉት አገሮች ጋር እንደምስተካከል አውቃለሁ። ምክንያቱም we have the ability, we have the resources, we have everything. እንዲያውም እኛ ተቀብለን እንዲያውም እኛ ከሌሎች ጋር እንኖራለን ብለን ተስማምተን ፌደራሉን እንኳን ፌደራል ሲስተሙን ዲፌንድ ማድረግ ሲያወጡ እናንተ ናችሁ ፌደራል ሲስተሙን ዲፌንድ ማድረግ የነበረባችሁ። ጤፍ ብቻ የምታመርቱ ምንም አይነት ምርት የሌላችሁ ሰዎች እናንተ ናችሁ ፌደራል ሲስተሙን ዲፌንድ ማድረግ እናንተ ናችሁ ወያኔን ደግፋችሁ። እንዲያውም አይ ወያኔ እንዳው ደግ አደረገ እግዚአብሔር ይስጠው ኦሮሞ እምቢ ብሎ ነፃነቱን ቢወጣ ኖሮ ከየት ነው ሃይድሮ ኤሌክትሪክ ፓወር የምናገኘው? ከየት ነው ወርቁን የምናገኘው? ከየት ነው ቡናውን የሚሸጠው? ከየት ነው ጫቱን የምናገኘው ብላችሁ ማሰብ ነበረባችሁ። ወያኔ እንጭጭ ብሎ እዛ ላይ የፌደራል ሲስተሙን ሴፍ አረጋለሁ ብሎ መታገሉ ለእናንተ ጥቅም ነው፣ ለኦሮሞ ጥቅም አይደለም። I'm telling you እኔ ይሄ የኔ አቋም ነው፣ ለኦሮሞ አይደለም። ለእናንተ በተለይ እዛ አካባቢ ኦሮሞ አካባቢ ለሰፈሩት ብሔረሰቦች ጥቅም ነው እንጂ እኔ እንደኔ ፍላጎት ነገ ዛሬ ጧት ኦሮሞ ነፃነቱን ቢያወጅ ነው የምፈልገው። ለዚህም ነው እስከ መጨረሻ ድረስ ለፍሪደም ነው የሚሄደው። ለዚህ ነው የሚቆመው እና የኔ የኦሮሞ ግሩፖች ተነስተው ኖ let us give it a time ቻንስ እንስጥ እና እንሞክር እስቲ ፌደራል ሲስተሙን እንሞክር ብለው ሲመጡ ፌደራሉ ጠባብነት ነው ምና I'm really sorry በጣም አዝናለሁ። እንደዚህ አይነት ንግግር ኦሮሞን ክርር የሚያስደርግ ተስፋ የሚያስቆርጥ የመጨረሻ ትግል ታግለን ነፃነታችንን ኮምፕሊት ኢንዲፔንደንስ ወደዛ እንድንሄድ ነው የምታደርገው። ሌሎች ብሔረሰቦች ከኛ ጋር የተያዙ ከኛ ጋር በምኒልክ የወደቁት በሙሉ ከኛ ጋር ናቸው። እነሱን ጥለን አይደለም ነፃነታችንን የምናገኝ ከነሱ ጋር ነው። በጣም የሚገርማችሁ የአማራ ልጆች ይሄን ሁኔታ ነቅቶ ገብቷቸው ይሄ አካሄድ ገብቷቸው የአማራ ልጆች ተነስተው እኛም በአማራነታችን እንቋቋማለን። ለዚህ ነው ደጉን የሚደግፈው ነው። አሁን እኔ በአማራነታችን እንቋቋማለን። በጣም ፖዚቲቭ ነው። በጣም ፖዚቲቭ ሰፖርትድ መሆን ያለበት ነው። በአማራነታቸው መቋቋማቸውን 100% ደግፋለሁ። ምክንያቱም እነሱም እንደ አማራ ይመጣሉ፣ እኛም እንደ ኦሮሞ እንመጣለን። ያ ነው ፌደራሊዝም ማለት። ያ ነው ብዙ አገር ላይ ኢንዲያ መልታይ ናሽናሊቲስ ያሉበት 100 ናሽናሊቲስ ያሉበት ኢንዲያ በሰላም የምትኖረው እድገት ያሳየችው በዚህ ነው። ኔፓል ከነሱ ነው የቀዳው። ሌሎቹ በሙሉ ላቲን አሜሪካ፣ ብራዚል አሁን ብራዚል በሰላም የሚኖረው በፌደራል ሲስተም ስለሚኖር ፌደራል ሲስተም ዓለም ላይ ያልሰራ whom are you telling, whom are you preaching guys? አሜሪካ ፌደራል ሲስተም ነው። አሜሪካ ውስጥ ሆኖ ፌደራል ሲስተም ዋጋ የለውም ይላል። እንዴት አይነት ፕሮፓጋንዳ ነው! ሰውን ለማደንቆር ሰው ማነቃቃት ሳይሆን ሰው መሀይም ሆኖ በእናንተ ፕሮፓጋንዳ ላይ እንዲኖር ብቻ ነው የምትፈልጉት። ስለዚህ እንደዚህ አይነት ከይሲ የሆነና የማያዋጣ ፕሮፓጋንዳ ባትነዙ ይሻላችኋል። ይሄ የኔ ምክር ነው። ይሄን ሲል እኔ የሚያውቁት ሰዎች በሙሉ ይገባቸዋል። ምክንያቱም አቋሜን በደንብ ስለሚያውቁ ያውቁኛል፣ ይገባቸዋል እኔ የምናገረው እና ከየት እንደመጣው from which direction I'm talking ከየት direction እንደሚመጣ ሁሉ they can ያውቃሉ ማለት ነው። ስለዚህ ፕሮፓጋንዳችሁን አስተካክሉት። ኦሮሞ ላይ በኦሮሞ ጥላቻ ላይ የተመሰረተ አይነት ፕሮፓጋንዳ ምንም
እኔ ለእናንተ ኤክስፕሌን ማድረግ የምፈልገው ብዙ ጊዜ አንድ ሜታፎር አለኝ እኔ ለሰው ማስረዳው ዛፍ ላይ ቆሞ አንድ ሰው ግንዱን ወደ ታች የሚቆርጥ ሰው ምን አይነት ሰው ነው? አዲስ አበባ ደሴት ናት። ደሴት ወይ ደግሞ እኔ አዲስ አበባን የማስመስለው እንዴት ነው? እንደ ቦት በአማርኛ አላውቅም፣ እንደ ብድሩ ነው የምንለው እኛ በኦሮምኛ። ቦት ባህር ላይ ሆና ከባህር ጋር ትሟገታለች። ባህሩ እኮ ማዕበል አንድ ጊዜ አንስቶ አድርጎ ገደል ይከታታል። ግን ባህር ላይ ሆና የምትንሳፈፍ ቦት ብቻዋን ከባህሩ ጋር የምትጣላ ቦት፣ እንደዛ ነው አዲስ አበባ ማለት። በደቂቃ መዋጥ ይችላል ኦሮሞ ሲፈልግ። ግን እንደዚህ አይነት እኩየነ መጥፎ የሆነ አስተሳሰብና እንደዚህ አይነት በጣም መጥፎ የሆነ ልብ የለውም። በጣም ጄነረስ ህዝብ፣ በጣም ካይንድ ህዝብ ነው በአለም ላይ። እውነቴን ነው። እኔ ራሴን ማሞገስ አይሆንብኝ። ስለዚህ ይህን ነገር ቀዝቀዝ ብታደርጉት ይሻላል ነው የሚለው። ለሌላ ጊዜም እና አብይን በቀደም እንደዚህ እግዚአብሔር ነው ከላይ ነው መጣ ምናምን ስትሉ ከርማችሁ እንደዚህ ዞር ብላችሁ ደግሞ እነዚህ ኦሮሞ ግሩፖች ስለመብታቸው ተናገሩ። ምን አሳበዳችሁ? ይህ ሼምፉል የሆነ አይነት ንግግር ብታቆሙ ይሻላችኋል። ኦሮሞ ላይ ያነጣጠረ ሰው ዛፍ ላይ ወጥቶ ከስሩ ግንዱን የሚቆርጥ አይነት ሰው ነው። እንደዚህ አይነት ሞኝነትና ስቱፒዲቲ ነው እና ስለዚህ ይህን ሁሉ ብታቆሙ ይሻላችኋል። በተለይ ቫዮለንስ we really abhor። እኔ በደንብ እጠላለሁ። ቫዮለንስ አስፈላጊ አይደለም። ቫዮለንሱን ደግሞ ፕሊዝ ስታፕ ቫዮለንስ ኢን ኢትዮጵያ፣ ስታፕ ቫዮለንስ አቁሙ። ቫዮለንስ አንፈልግም፣ አትነካኩን። ቫዮለንስ እኛ አንደግፍም። ኦሮሞ ቫዮለንስ አልደገፈም፣ አይደግፍም። እኛን መብት ቫዮሌት አድርጉ፣ እኛ ላይ ተነሱ፣ እኛን ገደሉ እንጂ እኛ ሄደን ሰው አንገልም። በምንም ተአምር አልገደልንም፣ አንገልም። ይሄን ቫዮለንስ ብታቆሙ ይሻላችኋል። በጣም ትዝ የሚለኝ እኔ ብዙ ጊዜ ተናግሬያለሁ። ስለዚህ እስር ቤት ውስጥ ስለነበርኩ ህፃናቶችን እንደምትጠቀሙ ድሮም ነግሬያለሁ። ሌላው ብቀር አንጃ ኢሃፓ ውስጥ ስትፈጠር ለህፃናቶች እንኳን አትሊስት አራራችሁ። ስንት ህፃናት ነው በዛ ምክንያት ተሰብስቦ መጥቶ እስር ቤት ሲገደል የነበረው እያየሁት። ያን ነው ሪፒት ማድረግ የምትፈልጉት እናንተ ተስፋ መቁረጥ አልቻላችሁም። መንግስቱ ኃይለማርያም የኢሃፓ ተወካይ የነበሩትን ደርግ ውስጥ ያለ መገልበጥ ብሎ እነ ሲሳይና እና አለማየሁ ለምሳ ሲጠብቁን ለቁርስ አደረስናቸው። እንደዚህ እስክሾፍባችሁ እስክቀለድባችሁ ድረስ ነው አዲስ አበባ ውስጥ የተወረዳችሁት። እና እኔ ቀጨኔ መድኃኒዓለም ይሄ ብላክ ፍራይዴ የምትሉትን ቀጨኔ መድኃኒዓለም ላይ ነበርኩ። እነዛ ህፃናቶች እየሮጡ በጂፕ እየመጣ ደርግ እንደዚህ እየነሰነሰ ህፃናቶቹን በሉ አርከፍክፎ ሲጨልስ እዛ ቆሜ ነበር። አጥር ላይ ወጥቼ ነበር ማለት ተደብቄ። ያ ሁሉ ዘመን አለፈ። እነዛን ህፃናቶች እንደገና ምንም ሊስትሮ ዱርዬ ምናምን ገንዘብ እየከፈላችሁ እሱ ለዛ የዛሬውን ነው የሚያየው እንጂ ሄዶ የሚገለው ለገሟች ነው። እናቱ ወደ ውስጥ አይገባም። ፈልገን እናገኘዋለን። አይ ጋራንቲ እናገኛቸዋለን። የኛን ሰዎች የገደሉት የትም አይገቡም፣ ይገኛሉ። እንደዚህ አይነት ታክቲክ እነ ግንቦት ሰባት የሚጠቀሙት ምከሯቸው እስኪ። just tell them ምከሯቸው። ተው ይሄ ነገር አዋጣንም፣ እንደዚህ አይነት ትክክል አይደለም እያላችሁ ንገሯቸው። እናንተ ትልልቅ ሰዎች ከኛ የናንተ የግንቦት ሰባት ዛሬ ግንቦት ሰባት መምራት የሚችሉ በጣም ጄኒዩን የሆኑ እስር ቤት አብረን የነበርን ሰዎች እነ ፍቅሬ ዘርጋ እነ ጌታቸው ኩምሳ እነ ሰለሞን ስንቱ ነው ያለቀው በእናንተ ምክንያት። ያ አማራ ዶሚኔሽን ተመልሶ አይመጣም። የለም ኔቨር አይመጣም። አትቸገሩ፣ አትጨነቁ። ፕሊዝ አቁሙ።
ያን ነገር የድሮውን ኖስታልጂያ የድሮ እንትን በኦሮሞ ላይ ስታደርጉ የነበረው ኦሮሞ ጤፍ ጭኖ እናንተ ቤታችሁ ድረስ አምጥቶ አህያ የእናንተ ግቢ ውስጥ አታራም። አህያ እንትኗን ከጣለች ይገደላሉ። ስለዚህ ጋቢውን አንስቶ የአህያን ፋንዲያ አህያ ማራስ ሲጀምር ጋቢውን ያስቀምጣል። ከዛ ጋቢውን ጠቅልሎ ሩቆ ነው የሚጥለው። ይሄን ደግሞ ከእናንተው ልጆች ነው የሰማሁት። በጣም የሚያሳዝን ሁኔታ ውስጥ ነው ያለፈው ኦሮሞ። ያ ሲስተም ደዌ አይመጣም። ስለዚህ ምክሬ ለእናንተ ይህን አይነት ጥላቻን ያመጣል። ቫዮለንስን ኢንቫይት ያደርጋል። ቫዮለንስ ከመጣ ማን እንደሚጎዳ እናውቃለን። እና ስለዚህ ልታቆሙ ይሻላችኋል። እና ኦሮሞ ላይ ያተኮረን ያነጣጠረውን ፖለቲካ ፕሊስ አቁሙልን። አመሰግናለሁ። ማሰላም